ብዝሃ ዘርፍ ሲሆን ሁሉም ዘርፍ የራሱን ድርሻ ሲያዋጣ ሲደመር የኢትዮጵያን ኢኮኖሚ በከፍተኛ ደረጃ የሚያሳድግ ሆኗል። በዚህ ዓመት 10.2% ጂዲፒ እድገት እንጠብቃለን። ይሄ እድገት በድፍን አፍሪካ የለም፣ ኢትዮጵያ ብቻ ነው ያለው። ያ የሆነበት ምክንያት ሁሉም ሴክተሮች በደንብ ሪስፖንድ ማድረግ ጀምረዋል። የቱሪዝም ብቻ ግን ብትወስድ በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል።